በዚህ ዘመን ገና በጠዋት ከእንቅልፋችን ስንነሳ ስራ ላይም ሆነን ትምህርት ላይም ሆነን ደግሞ ትርፍ ጊዜ ሲኖረንም መጀመሪያ ለማድረግ የምንፈልገው ነገር ስልካችንን አውጥተን ቲክቶክ፣ ኢንስታግራም ሪል ምናምን የማየት ነገር አለ። ኢቭን ለማቆም ራሱ ፈልገን አንድ ቪዲዮ እያለን ረዥም ጊዜ ሳናስበው እናያለን። ግን እውነት ከዚህ የተሻለ ነገር ማድረግ አንችልም? ምንም የምናደርገው ነገር የለም ማለት ነው? አይመስለኝም። ዛሬ 5 ዝም ብለን ስልካችንን ስክሮል ከማድረግ ልናደርጋቸው የምንችላቸው የተሻሉ ነገሮችን እናያለን። ሁላችንም የየራሳችን የሆነ ጥያቄ ያለን ህይወት ላይ ጥያቄ እንኳን ባንለው ኢንተረስት ብለን መውሰድ እንችላለን። ማወቅ የምንፈልገው የሆነ አቴንሽናችንን ግራብ የሚያደርግ ነገር አለ። ይህንን ጥያቄያችንን ኢንተረስታችንን መፈለግ፣ ጥያቄያችንን መመለስ፣ ሪሰርች ማድረግ። አሁን እንደውም ኤአይ ያለ ሪሰርች የሚል ራሱ አለው ቻትጂፒቲ እስከማውቀው። እዛ ላይም ሪሰርች ማድረግ እንችላለን። ግን በጣም ደስ የሚለው ራሳችን የተለያዩ ዌብሳይቶችን ከፍተን ወይም በዛ ጉዳይ መጽሐፎችን ብናነብ፣ ከዛ ደግሞ ዶክመንተሪዎችን ብናይ፣ በደንብ ዲፕ ብናደርግ፣ በደንብ ቆፍረን የፈለግነውን ነገር ብናገኝ በጣም ደስ የሚል ስሜት ይኖረዋል። ፕላስ ደግሞ ብዙ የምንማረው ነገር ይኖራል። አሁን በዚህ ጉዳይ በራሳችሁ ኢንተረስት ኖሌጅ ያላችሁ በደንብ ሪሰርች ሰርታችኋል፣ ብዙ የምታውቁት ነገር አለ። ይህንን ነገር ለማያውቅ ሰው ማስተላለፍ የእናንተ ኢንተረስት ብቻ አይሆንም። ብዙ ሰው በዚህ ጉዳይ ማወቅ የሚፈልገው ነገር ሊኖር ይችላል። እናንተ ኮንተንት ክሬት ማድረግ ትጀምራላችሁ በዚህ ጉዳይ ማለት ነው። ዝም ብሎ ደግሞ ከማየት እናንተም ራሳችሁ ብትፈጥሩ፣ ብትሰሩ፣ ቪዲዮችን ብትሰሩ፣ ቲክቶክ ብትሰሩ፣ ዩቲዩብ ብትሰሩ አሪፍ ይሆናል። የተለያዩ ስኪሎችን ትለምዳላችሁ። ካሜራ ላይ መናገርን ልምድ ታገኛላችሁ። የመጀመሪያው ብዙ ሰው መጀመሪያ ካሜራ ላይ የማውራት ልምድ የለውም። እኔ አሁን ራሱ አሪፍ ነኝ ብዬ አላስብም፣ ግን በጣም ልዩነት አለው። ወደ መጀመሪያዎቹ የጀመርኩበት ቪዲዮችን ብታዩ ይህን ያህል ካሜራ ፕሬዘንስ አሪፍ አይደለም። በጣም መጨነቅ ነበር፣ ያልበኝ ነበር። ደጋግሜ ደግሞ ቪዲዮን ኤዲት አደርገዋለሁ ወይም ደጋግሜ እሰራዋለሁ፣ ትክክል አይደለም እዚህ ጋር እያልኩ ማለት ነው። አንደኛ በዚህ ዘመን በጣም አሪፍ የሆነ ስኪል ነው ኮንተንት ክሬት ማድረግ፣ ኤዲት ማድረግ፣ ቪዲዮ ላይ ማውራት። እነዚህ ነገሮችን ከለመዳችሁ ኦዲየንስ ክሬት ማድረግ ትችላላችሁ ማለት ነው። ሁሌም እናንተን የሚወድ ሰው፣ ከእናንተ የሆነ ነገር መግዛት ሊፈልግ የሚችል ሰው ይኖራል ማለት ነው። ይህንን ስኪል አንደኛ ታዳብራላችሁ። ደግሞ ስታወሩ ለሰው ሀሳባችሁን፣ ኢንተረስታችሁን ስትናገሩ በዛ ጉዳይ ላይ በደንብ እያወቃችሁ ነው የምትሄዱት። አንድ ሰው የሆነ ነገርን ለሌላ ሰው ካስተማረ በኋላ ስለዛ ነገር በደንብ እየተረዳ ይመጣል ማለት ነው። ኮንተንት ክሬት ማድረግ ሁለተኛው ማድረግ የምትችሉት ነገር ነው። ሶስተኛው ደግሞ መጽሐፍ ማንበብ። መጽሐፍ የማታነቡ ከሆነ አሁን ነው ማንበብ መጀመር የምትችሉበት። አንደኛ መጽሐፉን ፊዚካሊ ይዛችሁት መዞር ትችላላችሁ። ሁለተኛ ደግሞ ስልካችሁ ላይ ጭናችሁ በፒዲኤፍ ማንበብ ትችላላችሁ። ያው መጽሐፍ ማንበብ በጣም ጥሩ ነገር ነው። ትርፍ ጊዜ ሲኖረን ምንም ቦርድ ስንሆን ብናነብ እንጠቀማለን እንጂ አንጎዳም። መጽሐፍን ስናነብ ያ ሰውዬ የጻፈው ሰውዬ እንግዲህ እሱ 40 ዓመት 30 ዓመት በጣም የሰራ ደግሞ የተሳሳተበትን ነገር እኛ እንድንማርበት የተለያዩ መጽሐፍ የሚጠቅመን ነገር አለ። መጽሐፍ ብታነቡ በደንብ ኖሌጅ ይኖራችኋል። ደግሞ ለኢንተርቴይንመንትም የተለያዩ መጽሐፎች አሉ። ፊክሽኖችን ማንበብ ትችላላችሁ። እናንተንም ኢንትረስት የሚያደርጋችሁን ነገር ማንበብ ትችላላችሁ። መጽሐፍ በጣም አስፈላጊ ነገር ነው። ግን መጽሐፍ ስታነቡ ለምንድን ነው መጽሐፉን ማነበው ብላችሁ አስቡ። በተለይ ኖሌጅ ላይ ወይም ኢንፎርሜሽን ላይ ፎከስ የምታደርጉ ከሆነ የሆነ ነገርን ለመማር ከፈለጋችሁ ለምንድን ነው ይሄንን መጽሐፍ ማነበው? ምን ለመማር ፈልጌ ነው? ስኪል ምን ለሚያስፈልጌ ነው እያላችሁ አንብቡ እንጂ ዝም ብላችሁ አታንብቡ። ዝም ብላችሁ ካንበባችሁት ምንም ላትጠቀሙ ትችላላችሁ፣ ኢንተርቴንመንት ላይ ካልሆነ ፍላጎታችሁ ማለት ነው። ምክንያት ይኖራችሁ መጽሐፍ ስታነቡ። አሁን ለምሳሌ እኔ ድሮ በቃ ዝም ብዬ ያገኘሁትን መጽሐፍ ነበር ማነባው፣ የሚጠቅመኝንም አይጠቅመኝንም ማለት ነው። ጊዜን እያጠፋው ነው በሌላ ማለት። ብዙ መጽሐፍ አነበበ እንዲባልም ይመስላል፣ ግን እሱ ትክክለኛው አፕሮች አይደለም። መጽሐፍ ስታነቡ ኖሌጃችሁን ለማስፋት የሆነ ጋር ለማወቅ የምትፈልጉትን ነገር እና በምክንያት ለማንበብ የምትፈልጉ ከኢንተርቴንመንት ውጭ ከፊክሽንም ብዙ የምንማራቸው ነገሮች አሉ እና ባላንስ ያደረጋችሁ ለማንበብ ሞክሩ። ያው መጽሐፍ ከዚህ በፊት አንብባችሁ ማታውቁ ከሆነ ከትንሽ መጀመር፣ በቀን 1 ፔጅ ማንበብ። ጭራሽ ደግሞ ምንም የማንበብ ፍላጎት ከሌላችሁ በቀን 1 ፓራግራፍ ማንበብ። ቀስ እያለ እያዳበራችሁ ልምዱን እያዳበራችሁ ትሄዳላችሁ። በቀን ብዙ ፔጅ ማንበብ ትጀምራላችሁ። ረዥም ጊዜ ለማንበብ ፍላጎቱ ይኖራችኋል። በትንሽዬ
መጀመር ቀስ እያለን አንድ ሳምንት አንድ ፓራግራፍ ካነበብን ቀጣዩ ሳምንት ላይ 2 ፓራግራፍ 1 ፔጅ 3 ፔጅ እያልን መሄድ እንችላለን። ወክ መውጣት መራመድ በጣም አሪፍ የሆነ ልምድ ነው። ሌትሳይ ብዙ ፊሎሶፊ በጣም ጎበዝ የሆኑ ሰዎች ትላልቅ እነ ሶክራተስ ምናምን ትላልቆቹ ወክ ይወጣሉ። ትላልቅ ነገርን ዓለማችን ላይ የሰሩ ሰዎች በጣም ትላልቅ ኢፌክት ዓለማችን ላይ ያደረጉ እኛ ላይ ያደረጉ ሰዎች ወክ ያደርጋሉ። ብቻቸውንም ከሰው ጋር ብቻቸውን ሲሆን ምንድነው የሚጠቀሙት? ማሰላሰልን በደንብ ያሰላስላሉ። የሆነ ሀሳብን ይዘው ያንን ሀሳብ ከራሳቸው ጋር እያወሩ ይራመዳሉ። አንዳንዴም እኔ እንዲህ ነሸጥ ሲያደርገኝ ተነስቼ ወጥቼ ረዥም መንገድ እራመዳለሁ። አሁን እንደውም ብዙ አይደለም፣ ግን ብዙ ሀሳብ ታስባላችሁ፣ ህይወታችሁን ታያላችሁ። ደግሞ አይምሯችሁ ላይ በጣም የሚያስጨንቃችሁን ነገር ከራሳችሁ ጋር አውርታችሁ ትበትኑታላችሁ ማለት ነው። ለራሳችሁ ሶሉሽን ፈጥራችሁ ራሳችሁን ታገኙታላችሁ። ረዥም ወኮች አሁን በተለይ ፓርክ ምናምን ሰፈራችሁ ካለ እንደዛ ማድረግ ትችላላችሁ። ብዙ ሰው የሌለበት አረንጓዴ ነፋሻማ አየር ያለበት ከሆነ በጣም አሪፍ ነው እና በደንብ ታሰላስላላችሁ። ፕላስ ደግሞ ከጓደኞቻችሁ ጋር ከሆነ ከአንድ በጣም ቅርብ የምትሉት ጓደኛችሁ ጋር ከሆነ ደግሞ በደንብ ትነጋገራላችሁ። ወክ ላይ ተቀምጣችሁም ሊሆን ይችላል። ባይ ዘ ዌይ የምናስበው ሀሳባችንን ስርዓት የምናስይዘው ከሰው ጋር በመነጋገር ነው። ከምናምነው ሰው ጋር በመነጋገር ባይመስልም ማለት ነው። ብዙ የማታወሩ ከሆነ ከሰው ጋር ማትገናኙ፣ ሀሳባችሁን የማትነጋገሩ ከሆነ ሀሳባችሁን በስርዓት ማስቀመጥ አትችሉ ማለት ነው። ሁሌ የማይኖሯችሁ ውስጥ ኬዎስ ነው ያለው፣ ኦርደር አይደለም። እና ከሰው ጋር ማውራት ለረዥም ሰዓት ሀሳባችሁን ህይወታችሁ ላይ ያለውን ነገር ለምታምኑት ሰው መናገር እናንተን ነው የሚጠቅማችሁ እንጂ እነሱን ይሄን ያህል ላይጠቅም ይችላል። ራሳችሁን በደንብ ታዩበታላችሁ ስትናገሩ ነው ሀሳባችሁን ኦርደር የምታስይዙት የሚል ነገር አለ። 5ኛው ኤክሰርሳይሲንግ ነው። የትኛውንም ኤክሰርሳይዝ ሊሆን ይችላል። መሮጥ፣ ጂም መግባት፣ መዝለል፣ ገመድ መዝለል ለ40 ደቂቃ ለ30 ደቂቃ ሊሆን ይችላል። ይሄን ነገር የምናደርገው ግን በጣም አሪፍ ቤኔፊቶቹ በጣም ብዙ ናቸው። እንግዲህ ከዚህ በፊት በደንብ ሰምታችሁታል ብዬ አስባለሁ። ነጭ ደም ሴልን ይጨምራል። ረዥም ህይወት ትኖራላችሁ። በሽታ ይዛችሁም፣ ልባችሁ፣ ሳምባችሁ ጤነኛ ይሆናል። አይምሯችሁም ነፋሻማ ይሆናል። ሀሳባችሁ የተስተካከለ ይሆናል። ኤክሰርሳይዚንግ በጣም አሪፍ ነው። ወክንም እዚህ ውስጥ መጨመር ትችላላችሁ። በጣም ብዙ የሚጠቅመን ነገር አለ። ቤኔፊቱ በጣም ብዙ አይመስልም ማለት ነው። ስትሬች ማድረግም እንደዛ። ከዚህ በተጨማሪ ደግሞ ሰውነታችሁን የማትወዱት ከሆነ ወይም በጣም ቀጫጫ ከሆናችሁ እና ይሄ ነገር የሚያስጠላችሁ ከሆነ ወይም በጣም ወፍራም ሆናችሁ ሰውነታችሁን የማትወዱት ከሆነ በራሳችሁ መተማመናችሁ ይቀንሳል። ጂም ሄዳችሁ ይህንን ማስተካከል፣ ወፍራም ከሆናችሁ ጂም ሄዳችሁ መቀነስ፣ መሮጥ እና ፕላስ ከቤኔፊቱ ፕላስ ደግሞ በራሳችሁ መተማመናችሁ ከፍ ይላል። በራሳችሁ ሰውነት ደስ ይላችኋል። ቀጫጫም ከሆናችሁ ሄዳችሁ ቢውልድ ማድረግ፣ መስል ዌት መጨመር፣ እነዚህ ነገሮች እናንተን የሚያስደስቷችሁ ነገር፣ ኮንፊደንሳችሁ፣ በራስ መተማመናችሁ እንዲጨምሩ የሚያደርጉ ነገሮች ናቸው። ኢንስቴድ ኦፍ ጀስት ስክሮል አርጎ ቤት ከመቀመጥ እነዚህ ነገሮች ታረጉ ህይወታችሁ ላይ አሪፍ የሆነ ለውጥ፣ ደስተኛ የሆናችሁ ሰዎች እንደምትሆኑ ከዚህ ካያችሁ ይህን ቪዲዮ ወዳችሁታል ብዬ አስባለሁ። ይሄኛው ቪዲዮ ከእናንተ ጋር ሪዞኔት ያደርጋል ብዬ አስባለሁ። ስለ አጫጭር ቪዲዮዎች አይምሯችን ላይ ስለሚያመጣው ጉዳት ነው የሰራሁት። ይህን ቪዲዮ ማየት ትችላላችሁ። ቴንክ ዩ።